ኤም ጂ እንግዲህ ዛሬ እንደዚህ እንደምታዩት ኦ ማይ ጋድ የተለየ ነው የዛሬው። በጣም ምርጥ ቀላል ቴስቲ ሲምፕል ኦ ላላ ፋፌ ኦ ላላ እንግዲህ እንደምታዩት እንደዚህ በጣም ቆንጅዬ ቆንጆ ተብሎ በጣም ቀላል ቺዝ ማንጎ ቺዝ ኬክ ሰርቻለሁ እንደምታዩት። አሁን ወደ አሰራሩ ከመሄዳችን በፊት ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ የኔ ውዶች። በተረፈ ለምታከብሩኝ ለምታበረታቱኝ ቴንክ ዩ ሶ ማች ፍሮም ማይ ሃርት። ላስጎ ወደ ቪዲዮ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሄሎ ኤቭሪዋን ዌልካም ባክ ማይ ቻናል። ቱዴይ አይ አም ባክ። ቱዴይ አይ ሜክ very yummy and tasty and simple cheese mango cake. OMG guys, OMG። እንግዲህ ወዶቼ ዛሬ የምሰራላችሁ ማንጎ ቺዝ ነው የሚሆነው። ከአሲር ማለትም ደግሞ ከጁሱ የሚዘጋጅ ነው። እጅግ በጣም ጣፋጭ ቆንጆ፣ ለአሰራር ቀላል የሆነ ነው። እንግዲህ ቺዝ ማንጎይን ለመስራት የሚያስፈልጉኝ ግብአቶች እዚህ ጋር አሉ። በመጀመሪያ 120 ግራም በተር ያስፈልገኛል። 50 ግራም ክሬም ያስፈልገኛል። ከሁሉም በፊት ቀድሜ የማደርገው ነገር ምንድነው? ክሬሜን እንደዚህ ማነው ብስኩቴን እንደምታዩት ከበተሩ ጋር አንድ ላይ ቀላቅለዋለሁ። ከቀላቀልኩትኝ በደንብ ሚክስ ካደረግኩትኝ በኋላ ወደሚቀጥለው ፓርታችን የምንሄድ ይሆናል። እጅግ በጣም ቆንጆ ነው። እጅግ በጣም ቴስቲ ነው። እውነት ለመናገር እኔ ቃል የለኝም። ኦ ማይ ጋድ ፋፌ እንደዚህ እንደምታዩት እንግዲህ በጣም ቆንጅዬ አድርገን ሚክስ ካደረግነው በኋላ የቀረንን የመጨረሻ ትንሽ ቅቤ እናደርግበታለን። አሁን እዚህ ጋር ውሃም አታደርጉም፣ ምንም አታደርጉም። እጅግ በጣም ቀላል ነው። እውነት ለመናገር እኔ ሰርቼ የጨረስኩትኝ በ5 ደቂቃ ውስጥ ነው። ግን ፍሪጅ ውስጥ ለተወሰነ ሰዓት መቆየት ያስፈልገዋል። ምክንያቱም ከኦቭን ነፃ የሆነ ስለሆነ። ለማንኛውም እንግዲህ ስለምትሰሩልኝ ምናምን አመሰግናለሁ። እንደዚህ እንደምታዩት በደንብ ሚክስ እናደርገዋለን። ኦ ማይ ጋድ ፋፌ ኦ ማይ ጋድ። አሁን እዚህ ጋር የምታዩት ክሬሞች አሉ። የማደርገው ምንድን ነው? ይሄ ለክሬሙ የሚያስፈልገኝ ዲዘርት ነው። እኔ ጋር እዚህ የምታዩት የኬክ መስሪያ ፓትራ አለኝ። ከታች የሚከፈተው ነው የኔ ከታች የሚከፈተው ነው። እዚህ ጋር 1 ማንኪያ በአይስክሬሙ ማንኪያ አንድ አደርጋለሁ። እንግዲህ ያው ማሻላ ተባረካላ ጠለስ ምናምን አለበት ማሌሽ እንላለን ማለት ነው። እንደዚህ እንደምታዩት ለየ ሁሉም አንዳንድ ስፑን ነው የማደርገው። አንዳንድ ስፑን እያደረኩኝ ይሄ 24 ፍሬ አለው። እኔ 24 ፍሬ ነው የምሰራው። ከዛም በላይ መጨመራችሁ መስራት ትችላላችሁ። እጅግ በጣም ቴስቲ ነው ስላችሁ ማሮቼ ማሻላ ተባረካላ። እንግዲህ በዚህ በምታዩት ሞልቱ እሺ እኔ ቆንጆዎች፣ አሁን ደግሞ ክሬሙን ሚክስ ልናደርግ ነው። ይሄ እዚህ ጋር የምታዩት ቺዝ ኬሪ 3 ፍሬ አለኝ ማለት ነው። ከዛ ድሬሞፕ ነው የተጠቀምኩትኝ። ድሬሞፕ 2 ፍሬ ነው የተጠቀምኩት። እዚህ ጋር የምታዩት 1 ሙሉ ቺዝ ክሬም ወይም ደግሞ ግሽታ ነው የተጠቀምኩትኝ ማለት ነው። ኦ ማይ ጋድ። ይሄንን ፈጭቼ እንመለሳለን።
እሺ ማሮቼ አሁን ፈጭቼው ተመልሰን መተናል። ክሬሙን ሚክስ ካደረኩትኝ በኋላ እንደዚህ አሁንም የምጠቀመው እችን የአይስክሬም እንትኔን ነው። የአይስክሬም ስፑኔን አንዳንድ ስፑን ለእያንዳንዱ አደርጋለሁ። ለእያንዳንዱ ፍሬ አንዳንድ ስፑን ካደረኩኝ በኋላ በትንሿ በሹገር ስፑኗ በእሷ ትንሽ ትንሽ እንደዚህ በደንብ አድርገን እንትን እንለዋለን እና እያይዘዋለን። ምንም አይነት እንትን እንዳይፈጥርብን ማለት ነው። ኦ ማይ ጋድ እውነት ለመናገር ምንም ቃል የለኝም ለራሴ ማለት ነው። ማሻላ። ለማንኛውም እንደዚህ እንደምታዩት በዚህ መልኩ በደንብ ቆንጆ አድርገን በስነ ስርዓት፣ ያው ትዕግስት ይፈልጋል ኬክ ስትሰሩ በትዕግስት እንደዚህ ሚክስ እናደርጋለን። ሚክስ ካደረግነው በኋላ አሁን በመጨረሻ ላይ እንደዚህ ሆኖልኛል። እንደዚህ ከሆነ በኋላ አሁን ማንጎውን ሚክስ ወደ ማድረግ እሄዳለሁ ማለት ነው። እንግዲህ የሚያስፈልገኝ 2 ኩባያ ማንጎ ጁስ ነው ማለት ነው። እንደዚህ እንደምታዩት ፍሬሽ ማንጎ ጁስ፣ ይሄ ወፍራሙ በጣም ቆንጆ ነው። ፍሬሽ ሲሆን ደስ ይላል። ይሄ እጅ ላይ የምታዩት ጀለቲን ነው። ጀለቲን አንድ መጠቀም አለባችሁ፣ አንድ ሙሉውን ወይም ደግሞ እንደኔ እየቀነሳችሁ ሚክስ እያደረጋችሁት እያያችሁት መጠቀም ትችላላችሁ። ኦ ማይ ጋድ ጀለቲኑ በጣም ቆንጆ ነው። አንደኛ ሻይን ያደርገዋል፣ ሁለተኛ ደግሞ እርግት ብሎ እንዲሄድ ያደርግልናል ማለት እንዴት ነው ይሄ የጀል አይነት ነገር እንዲኖር ያደርግልናል። እንደዚህ ሻይን እንደሚያደርግ እያያችሁት ነው። ኦ ማይ ጋድ የሚ 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 በደንብ እንደዚህ ሚክስ እናደርገዋለን። እንደምታዩት እንግዲህ አላሁ አክበር ሚክስ ካደረግን በኋላ የቀረንን ጀለቲን እናደርጋለን። ጀለቲናችንን በደንብ ሚክስ ካደረግን በኋላ ወደ ቀጣዩ ምንሄድ ይሆናል። እንደዚህ እንደምታዩት እንግዲህ ማሻአላ ተባረከላ እጅግ በጣም የሚያምር ቆንጆ 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 ጋይስ ቆንጆ ኦሆሆ ማሻአላ ተባረከላ እንደዚህ ሚክስ አድርገን እንጨርሳለን። ኦ ማይ ጋድ በነገራችን ላይ እንደዚህ ማማሳል እንዴት እንደሚያደክም ልነግራችሁ አልችልም ማለት ነው። ከዛ ቅድም ያዘጋጀነው እዚህ ጋር አለ። አሁን በእንትን እንደዚህ አድርገን በጆክ በትንሽ የጆክ ውስጥ አድርገን እንደዚህ እያንዳንዷን በጥንቃቄ እናደርግበታለን ማለት ነው። ይሄ ነገር ፍሪጅ ውስጥ ለረጅም ሰዓት መቆየት አለበት። ቢያንስ ለ2 ሰዓት ለ3 ሰዓት መቆየት አለበት። ምክንያቱ ደግሞ በደንብ ፍሩን ውስጥ ስለማይገባ ኦቭን ውስጥ ስለማይገባ እንደ አይስክሬም አይነት ነገር ስለሆነ ያለው እንትን እንዳይልብን ማለት ነው። እንዳይፈረፈርብን እንዳይቀላለጥብን ምናምን ይረዳናል። እንደዚህ በደንብ እያንዳንዷን ፍሬ እንደዚህ ካጠጣኋቸው በኋላ እንደምታዩት እንግዲህ ከለሩ ያሰላም ባፌ ኦ ማይ ጋድ እንደዚህ በደንብ እናጠጣዋለን። በደንብ ካጠጣነው በኋላ ኦኬ እንደዚህ በደንብ ካጠጣነው በኋላ ይሄንን መስሎልን አልቋል። አሁን ወስጄ ወደ ፍሪጅ ውስጥ አስቀምጠዋለሁ እስከሚረጋልኝ ድረስ። ሲረጋ ነው የምንገናኝ። ሄሎ እንደነገርኳችሁ ሲረጋ ነው የምንገናኘው። ይሄንን መስለው አሁን ፍሪጅ ውስጥ ለ2 ሰዓት ያክል ይቆያል። ከ2 ሰዓት በኋላ see you again guys። እንደዚህ እንደምታዩት ነው። ማሻአላ ተባረከላ። ኦኤምጂ አሜዚንግ። በመጨረሻ እንግዲህ ዲዛይን ሳደርግ አላሳየኋችሁም። ይሄ የምታዩት ለውዝ ነው ነጭ ነገር እና ፈስቶክ በአረበኛ ወይም በእንግሊዝኛ በአማርኛ ፈስቶክ ምን እንደው አላውቅም። በእንግሊዝኛም እንደዚሁ አላውቀውም። ግን እንደምታዩት እንደዚህ በጣም ቆንጆ ሆኖልኛል። እጅግ በጣም የሚያምር ነው። ቴስቲ ነው። ሲበሉት ሲያዩት ሲያምር እናቴ ሲያምር ኦ ማይ ጋድ እንደዚህ እንግዲህ እንደምታዩት ማሻአላ ነው። እያንዳንዱ ደስ የሚል ፍሌቨር አለው፣ ደስ የሚል ነገር አለው። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለዓለም ሕዝቦች እያልኩኝ ይሰናበታችኋለሁ ማለት ነው። እንግዲህ የዛሬ ቪዲዮ ይህንን ይመስል ነበረ። ቪዲዮውን አይታችሁ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ ሆኑ ላለሁ Thank you so much for love and support everyone. Love you all from my heart. See you on my next video. Bye bye.